ሰላም ሰላም የማርማር ሚዲያ ተከታዮች ዛሬ ደግሞ ይዤላችሁ መጣሁት ፓርት 3 የባዮሎጂ ኤግዛም ኩዌሽን ይዤላችሁ መጥቻለሁ። ያው አብረን ነው የምንሰራው። እስከ መጨረሻ ተከታተሉኝ እና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ፣ ላይክ እና ሼር ማድረጋችሁ ደግሞ እንዳይረሳ። እንቀጥል። ፓርት 1 እና ፓርት 2 ኤግዛም ኩዌሽኖችን ያልሰራችሁ ይህን ቪዲዮ እንደጨረሳችሁ መስራት አለባችሁ ማለት ነው። ምክንያቱም ብዙ ጥያቄ ሰርቻለሁ። በፓርት 1 ወደ 45 የሚሆን ጥያቄ፣ በፓርት 2 ወደዛ ወደ 50 ወይ 45 ሰርቼላችኋለሁ። ያንን ብትሰሩ ይጠቅማችኋል። ዛሬ ደግሞ ይዤላችሁ የመጣሁት ፓርት 3 ባዮሎጂ ኤግዛም ኩዌሽን ነው። ዛሬ በዋናነት የሚያተኩረው ከሁማን ባዮሎጂ የተወጣጡ ጥያቄዎች ነው። ከግሬድ 9 አፕ ቱ ግሬድ 12 ላይ ካሉት ቴክስት ቡኮች የተወጣጣ ነው። ያ ደግሞ ለሪሚዲያልን ለኢንትራንስም በጣም እንደሚጠቅም ታውቃላችሁ። ጥያቄውን ሳትሰሩ ባገቡ ደስ ይለኛል። አብዛኛው ማለት ጥያቄዎችን ብዙ ሰርች የላችኋለሁ። ኬሚስትሪ፣ ማቲስ፣ ፊዚክስ እና አዘርስ አሉ። ያን ሁሉ ቢሰሩ ቢያንስ የተወሰነ ፐርሰንት ስለመጣ ያን ያክል ፐርሰንት መስራት ደግሞ ምን ያህል ጥቅም እንዳለ ታውቃላችሁ። ያው ተሻገር ነኝ ከሜዲሲን ስኩል። ወደ ጥያቄው ኮንቴንቶች ስንመለከት ወደ ከ11 ከሚሆን ኮንተንት ነው ጥያቄ ያወጣሁላችሁ። ኦልሞስት ኦል ከምንድን ነው ከሁማን ባዮሎጂ የተወጣጡ ናቸው። በጣም ኬር ወስዳችሁ ቢሰሩ ደስ ይለኛል እና ኦንላይን ላይ ሆናችሁ ከኔ ጋር አብረን ብንሰራ እና እናንተም ትጠቀማላችሁ፣ እኔም ደስተኛ ይሆናለሁ እና ላይክ ማድረጋችሁ እንዳይረሳ ቪዲዮ ቫይራል እንዲወጣ ማለት ነው። ሶ የጥያቄው ኮንቴንቶች አንደኛው ከሴል ባዮሎጂ የወጣው ነው። ሁለተኛ ከዳይጀስቲቭ ሲስቴም፣ ሶስተኛ ከሰርኩላቶሪ ሲስቴም፣ ከሪስፓራቶሪ ሲስቴም፣ ከነርቨስ ሲስቴም፣ ከሬናል ሲስቴም፣ ከሪፕሮዳክቲቭ ሲስቴም፣ ከስኬሌታል ሲስቴም፣ ከመስኩላር ሲስቴም፣ ከዲዚዝ ኤንድ ዲስኦርደርስ፣ ኑትሪሽን ኤንድ ሄልዝ ከነኚህ ቶፒኮች የተውጣጡ ጥያቄዎችን ይዤላችሁ መጥቻለሁ። ከእያንዳንዱ ወደ 5 የሚሆን ጥያቄዎችን ይዤላችሁ መጥቻለሁ። ወደ 55 ጥያቄ ነው የሰራሁላችሁ ዛሬ። ከኔ ጋር ሙሉውን እንድትሰሩ ላለው አንደኛ ጥያቄ ስንመለከት ከሴል ባዮሎጂ የመጣ ነው። ከሴል ባዮሎጂ ወደ 5 ጥያቄ ይመጣል ብዬ ኤክስፔክት ያደረግኩትን ይዤላችሁ መጥቻለሁ። ከሴል ባዮሎጂ አንደኛው which organelle is responsible for protein synthesis? ለፕሮቲን ሳይንቲስ የትኛው ነው? ኤ ማይቶኮንድሪያ፣ ቢ ራይቦዞም፣ ሲ ጎልጅ አፓራተስ፣ ዲ ላይዞዞም። ትክክለኛ መልስ የትኛው ነው? ቢ ላለው ኮሬክት አንሰር ራይቦዞም ኢዝ ኮሬክት አንሰር። ዋይ ራይቦዞም ምንድን ነው? Ribosome are a site of protein synthesis where messenger RNA ማለት ነው translated into amino acid chain translated ይሆናል። ማይቶኮንድሪያ ስለ ማይቶኮንድሪያ ዲፊኒሽን ምንድን ነው? it produce ATP በመጀመሪያዎቹ ቪዲዮ አውርቻለሁ። about ጎልጂ አፓራቲስ አውርቻለሁ። ምንድነው? modifying the package protein ብያለሁ። ስለ ላይዞዞም አውርቻለሁ። digest waste material የሚለው ነው ማለት ነው። ሁለተኛ ዋትስ ፋንክሽን ኦፍ የማይቶኮንድሪያ ፋንክሽን የትኛው ነው? ኤ ፎቶሲንተሲስ፣ ቢ ሴሉላር ሬስፓይሬሽን፣ ሲ ፕሮቲን ሳይንተሲስ፣ ዲ ሊፒድ ስቶሬጅ። ትክክለኛው መልሶ የትኛው ነው? ሴሉላር ሬስፓይሬሽን ኢዝ ኤ ኮሬክት አንሰር። ለምን ኮሬክት ሆነ? ማይቶኮንድሪያ ጀነሬት ኤቲፒን ጀነሬት ያደርጋል። ስራው ስራው ሴሉላር ሬስፓይሬሽን። What about photosynthesis? Photosynthesis occur ነው occur in chloroplast ላይ occur ይሆናል። What about protein synthesis? Protein synthesis ደግሞ ራይቦዞም ላይ happen ይሆናል ማለት ነው። ሊፒድ ስቶሬጅ ደግሞ mainly in adipocyte ማለት or fat cell ላይ ማለት ነው። So B is the correct answer. ሶስተኛው which of the following is a function of the cell membrane? የሴል ሜምብሬን ፋንክሽን የትኛው ነው? ኤ ስቶር ጄኔቲክ ማቴሪያል። is it correct? it is not correct. ሲ ላለው ፕሮዲውስ ኤቲፒ ኤቲፒን ፕሮዲውስ የሚያደርገው ቅድም አውርቻለሁ።
ማይቶኮንድሪያ ነው። ሳይንቴሳይዝ ፕሮቲን ኢት ኢዝ ራይቦዞም። ሶ ኮሬክት አንሰር ቢ ነው ማለት ነው። ያው እንደሚታወቁት ሴል ሜምብሬን ማለት የሴል ሽፋን ማለት ነው። ያ ደግሞ ሴሌክቲቭሊ ፐርሜያብል እንደ ማለት ነው። ያ ሰብስታንስ ፓሴጅን ምን ያደርጋል? ሬጉሌት ያደርጋል። ሴል ሜምብሬን የሚገባውና የሚወጣውን ማለት ነው። አራተኛው ዊች ስትራክቸር ኢዝ ፋውንድ ኢን ፕላንት ሴል፣ በፕላንት ሴል ላይ ይኖራል ግን አኒማል ሴል ላይ የማይኖረው የትኛው ነው? ኤ ኑክሌስ፣ ቢ ክሎሮፕላስት፣ ሲ ማይቶኮንድሪያ፣ ዲ ራይቦዞም። ትክክለኛ መልሱ ፕላንት ላይ ኖሮ አኒማል ላይ የሌለው ክሎሮፕላስት ኢዝ ዘ ኮሬክት አንሰር። ይሄ ጥያቄ ሊመጣ ይችላል። እንዲህ አይነት ጥያቄ ቢ ኬርፉል። ክሎሮፕላስት አር ፎር ፎቶሲንቴሲስ and they are only in plant cell ማለት ነው። ይህ ኑክሌስ ማይቶኮንድሪያ እና ራይቦዞም ደግሞ in both plant and the animal cell ማለት ነው። so B is the correct answer። ሌላኛው ከዳይጀስቲቭ ሲስቴም የመጡ ጥያቄዎችን ማለት ይመጣል ብዬ ኤክስፔክት አደረኩት ጥያቄዎችን እሰራላችኋለሁ። አምስተኛ where does chemical digestion of protein begin? ኬሚካል ዳይጀሽን ኦፍ ፕሮቲን የት ነው የሚጀምረው? ኤ በማውዝ፣ ቢ ስቶማክ፣ ሲ ስሞል ኢንተስታይን፣ ዲ ላርጅ ኢንተስታይን። ትክክለኛ መልስ የትኛው ነው? ስቶማክ ኢዝ ዘ ኮሬክት አንሰር። ዋይ ስቶማክ ምን ያደርጋል? ፔፕሲንና ሃይድሮክሎሪክ አሲድን ሴክሬት ያደርጋል። ያዙ then breaking ፕሮቲንን ኢንቱ ፔፕታይድ ብሬክ ያደርጋል ማለት ነው። በዛ ትይዛላችሁ። ያ ደግሞ ኬሚካል ዳይጀሽን ኦፍ ፕሮቲን ስቶማክ ላይ ቢገኝ ይሆናል። ያው ካርቦሃይድሬት ዳይጀሽን ደግሞ ተባላችሁ ማውዝ ላይ ቢገኝ ይሆናል። ኮምፕሊት ፕሮቲን ዳይጀሽን እዚህ ኬሚካል ዳይጀሽን ኦፍ ፕሮቲን አይደል? ኮምፕሊት ፕሮቲን ዳይጀሽን ቢገን ኢን ስሞል ኢንተስታይን ላይ ኮምፕሊት ፕሮቲን ዳይጀሽን ይካሄዳል ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። ስድስተኛ ዊች ኢንዛይም ብሬክስ ዳውን ስታርች ኢንቱ ማልቶስ? የትኛው ነው? ኤ ፔፕሲን፣ ቢ አማይሌስ፣ ሲ ሊፔዝ፣ ዲ ትራይፕሲን። ትክክለኛ መልሱ አማይሌስ ኢዝ ዘ ኮሬክት አንሰር። Amylase is the correct answer. Amylase in saliva or pancreas ምን ያደርጋል? ስታርችን ወደ ማልቶስ ኮንቨርት ያደርጋል ማለት ነው። አማይሌስ in where? in saliva ወይም በፓንክሪስ ስታርችን ወደ ማልቶስ ኮንቨርት ያደርጋል። ፔፕሲን ከፈለጋችሁ ፔፕሲን ፕሮቲንን ዳይጀስት ያደርጋል። ሊፔዝን ስለ ሊፔዝ ማወቅ ከፈለጋችሁ ደግሞ ሊፔዝ ፋትን ብሬክ ዳውን ያደርጋል። ትራይፕሲን ደግሞ በስሞል ኢንተስታይን ላይ አክት ያደርጋል ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። ሰባተኛ ባይል ኢዝ ፕሮዲውስድ ባይ ዊች ኦርጋን? በየትኛው ባይልን ፕሮዲውስ የሚያደርገው ኦርጋን የትኛው ነው? ኤ ጋልብላደር፣ ቢ ሊቨር፣ ሲ ፓንክሪስ፣ ዲ ስቶማክ። ትክክለኛ መልሱ ሊቨር ፕሮዲውስ ባይልን ፕሮዲውስ ያደርጋል። ያ ሊቨር ፕሮዲውስ ያደረገው ባይል የት ነው ስቶርድ የሚሆነው? በጋል ብላደር ላይ ስቶርድ ይሆናል ማለት ነው። እሱን ካወቃችሁ በቂ ነው። ያው ፓንክሪስ ዳይጀስቲቭ ኢንዛይምን ሜክ ያደርጋል። ሶ ቢ ኢዝ ዘ ኮሬክት አንሰር። እዚህ ጋር ምንድነው የተረዳችሁት ነገር? ሊቨር ፕሮዲውስ ባይል፣ ባይል ደግሞ በሊቨር ፕሮዲውስድ ሆኖ ጋልብላደር ላይ ደግሞ ስቶርድ ይሆናል። ስምንተኛ the main function of large intestine is A digestion of protein, B absorption of water, C production of bile, D breakdown of fats. ትክክለኛ መልሱ absorption of water is the correct answer. Why? ላርጅ ኢንተስታይን ማለት ትልቁ አንጀት ማለት ነው። ዋተርን አብዞርቭ ያደርጋል። ከዛ
ምን ኢንፎርም ያደርጋል? ፌስ ኢንፎርም ሽንት ኢንፎርም ያደርጋል ማለት ነው። ፕሮቲን ኦር ፋት ዳይጀሽን ያው ከዚህ ቀድሞ ነው። በዳይጀሽን ኦፍ ፕሮቲን ቅድም አውርቻለሁ በስቶማክ ላይ ማለት ነው። ሶ ቢዘኮር what's the rule of hydrochloric acid in stomach? HCl በስቶማክ ያለው ሩሉ ምንድነው? ኢሙልሲፋይ ፋት የምን ሩል ነው? እሱን ማወቅ አለባችሁ። የባይል ሩል ነው ማለት ነው። የባይል ሩል ነው። ኪል ባክቴሪያን ዲአክቲቬት ፔፕሲን እሱ ምንድነው? ባክቴሪያን ይገላል እና ፔፕሲንን አክቲቬት ያደርጋል። ያ የሃይድሮክሎሪክ አሲድ ሩል ነው ማለት ነው። ኢን ስቶማክ ዚስ ኮሬክት አንሰር። ሲላለው ብሬክ ዳውን ካርቦሃይድሬት ዲ ኒውትራላይዝ ስቶማክ አሲድ ሶ ቢ ዘ ኮሬክት አንሰር። ሌላኛው ከሰርኩላቶሪ ሲስተም የመጣ ጥያቄዎች እናያለን። ይመጣል ብዬ ኤክስፔክት አደረኩትን ጥያቄዎች እናያለን እና ላይክ ማድረጋችሁ እንዳረሱ ላይክ አድርጉ እና ኮሜንት ጻፉ። ከተመቻችሁ ተመችቶኛል፣ ካልተመቻችሁ አልተመቸኝም ማለት ትችላላችሁ እና እኔን ስራ ማለትም ትችላላችሁ። which blade vessel carries oxygenated blood away from the heart? ትክክለኛ መልሱ የትኛው ነው? oxygenated blood away from the heart ካሪ የሚያደርገው የትኛው ነው? አርቴሪ። ሌላኛው እዚህ ጋር ማወቅ አለባችሁ ቬን ምንድነው ስራው? it deoxygenated blood ሪታርን ያደርጋል። አርቴሪ ምን ያደርጋል? ኦክሲጅኔትድ ብሌድን ካሪ ያደርጋል። away from where? from the heart ማለት ነው። 11ኛ function of white blood cell የዋይት ብሌድ ሴል ፋንክሽኑ ምንድነው? ትራንስፖርት ኦክሲጅን ትራንስፖርት የሚያደርገው የምን ፋንክሽን ነው? የሬድ ብሌድ ሴል ፋንክሽን ነው ያለው። ቢ ላይ ፋይት ኢንፌክሽን ያው ፋይት ኢንፌክሽንን ፋይት የሚያደርገው ዋይት ብሌድ ሴል ነው። ይሄ ጥያቄ አስምራችሁ አዙ። ፈተና ላይ ሊመጣ ይመጣል። ነጭ ደም ሴል ዲፌንድ አጌንስት ፓቶጂን በሚለው ትይዛላችሁ። ሬድ ብሌድ ሴል ኦክሲጅንን ምን ያደርጋል? ትራንስፖርት ያደርጋል። ሶ ኤ ኢዝ ፎር ሬድ ብሌድ ሴል። 12ኛው which chamber of heart pumps blood? heart የትኛው የሄርት ቻምበር ነው ብሌድን ቱ ዘ ላንግ ፓምፕ የሚያደርገው? ኤላለው ሌፍት አትሪየም፣ ቢ ራይት አትሪየም፣ ሲ ሌፍት ቬንትሪክል፣ ዲ ራይት ቬንትሪክል። there are 4 chambers in heart። አራት ቻምበር መኖሩን ታውቃላችሁ። የትኛው ነው ብሌድን ቱ ዘ ላንግ ፓምፕ የሚያደርገው ከአራቱ ቻምበሮች? ትክክለኛ መልሱ ራይት ቬንትሪክል ኢዝ ኮሬክት አንሰር። ራይት ቬንትሪክልን የሰራ ትክክል ነው ማለት ነው። ምክንያቱም ራይት ቬንትሪክል ፓምፕ ብሌድ ቱ ዘ ላንግ ፎር ዋት? ፎር ኦክሲጂኔሽን። እሱን ማወቅ አለባችሁ። ሶ ዲ ኢዝ ኮሬክት አንሰር። 13ኛ ጥያቄ what is the liquid part of blood is called? liquid part of blood A plasma, B platelet, C hemoglobin, D lymph። የትኛው ነው መልሳችሁ? ኮሜንት ላይ። ይህ በጣም ቀላል ጥያቄ ነው። ከከበዳችሁ 13ኛን ስራልኝ ብላችሁ ኮሜንት ላይ መጻፍ ትችላላችሁ። liquid part of blood የትኛው ነው? ለምንድን ነው የጠየኳችሁ? ኦንላይን ሆኖ ምን አይል ተማሪ እየተከታተለ ነው የሚለው ማወቅ ስለፈለኩኝ መልሳችሁን ኮሜንት ላይ ብጽፉ ደስተኛ ነኝ ማለት ነው።
14ኛ which blade type is the universal donor? ይሄን ሰርቼላችኋለሁ ወይ ፓርት 1 ወይ ፓርት 2 ቪዲዮ ላይ። ዩኒቨርሳል አክሰፕተር የትኛው ነው? ዩኒቨርሳል ዶነር የትኛው ነው? ኤ ነው ቢ ነው? ኤ ቢ ነው ኦ? ዩኒቨርሳል ዶነር ኦ ነው ብዬ አውርቼላችኋለሁ። ኮሜንት ላይ ጽፉልኝ ማለት ነበረብኝ። ያው ኦልሬዲ ሰርቼያለሁ። አራተኛ ኮንቴንት ምንድነው? ሬስፓራቶሪ ሲስተም። ከሬስፓራቶሪ ሲስተም የመጣው 15ኛ ጥያቄ where does gas exchange occur in the lung? የት ነው ጋዝ ኤክስቼንጅ occur የሚሆነው? በላንግ። ኤ ትራኪያ፣ ቢ ብሮንኪ፣ ሲ አልቪዮል፣ ዲ ዲያፍራም። ትክክለኛ መልሱ አልቪዮል የሚለው is the correct answer. Why? Alveoli are tiny air sacs where oxygen እና ካርቦን ዳይኦክሳይድ ኤክስቼንጅ ሃፔንድ ይሆናል በአልቪዮል ማለት ነው። ሶ ሲ is the correct answer. from the nervous system የመጣው ደግሞ 21ኛ the basic unit of nervous system is a nephron, b neuron, c alveolus, d axon. ትክክለኛ መልሱ neuron is the correct answer. neuron is basic unit of nervous system. neuron specialized cell ነው። nerve impulse ምን ያደርጋል? ትራንስሚት ያደርጋል። ያን በዛ ትይዛላችሁ። ኔፍሮንን ከፈለጋችሁ ደግሞ ኔፍሮን ኪድኒ ፋንክሽናል ዩኒት ነው። ኔፍሮን እና ኒውሮን በጣም ይለያያል። ኔፍሮን የኪድኒ ፋንክሽናል ዩኒት ነው። የነርቨስ ሲስተም ፋንክሽናል ዩኒት ደግሞ ኒውሮን ነው። አልቪዮለስ ደግሞ ከፈለጋችሁ is for gas exchange in lungs አውርቻለሁ ላይ። አክዞን ደግሞ የኒውሮን ፓርት ሆኖ ግን የቤዚክ ዩኒት አይደለም። ሶ ቢ is the correct answer. ሁለተኛ which part of brain control balance and coordination? የትኛው ነው ትክክለኛ መልሱ? cerebellum is the correct answer. cerebellum coordinate movement and balanceን ይቆጣጠራል። cerebrum ደግሞ ኤላ ያለው cerebrum voluntary actionን ኮንትሮል ያደርጋል። ሲላለው ሚዱላ ኦብሎንጋታ ደግሞ it regulate vital function like breathing እና regulate ያደርጋል። ሃይፖታላማስ ደግሞ ሄሞስቴሲስን ሜንቴን ያደርጋል ማለት ነው። so B is the correct answer. What is the function of myelin sheath? የማይሊን ሺዝ ፋንክሽኑ ምንድነው? A ኒውሮትራንስሚተርን ስቶር ያደርጋል። B speed up nerve impulse ስፒድ አፕ ያደርጋል። ሲ ሆርሞንን ፕሮዲውስ ያደርጋል። ዲ ብሬንን ፕሮቴክት ያደርጋል ይላል። ትክክለኛ መልሱ ነርቭ ኢምፐልስን ስፒድ አፕ ያደርጋል የሚለው ቢ ላይ ያለው ትክክለኛ መልስ ነው። ማይሊን ሺዝ ማለት ማይሊን ሽፋን ማለት ነው። ያ አክዞንን ምን ያደርጋል? ኢንሱሌት ያደርጋል አንደኛ። ሁለተኛ ደግሞ ኤሌክትሪካል ሳይናልን ኦር ነርቭ ኢምፐልስን ስፒዲንግ አፕ ያደርጋል ማለት ነው። ሶ B is the correct answer. What about neurotransmitter? neurotransmitter የት ነው ስቶርድ የሚሆነው? በሳይናፕቲክ ቬሲክል ላይ ነው። it's not in myelin sheath ላይ አይደለም። ሆርሞን ደግሞ በምንድን ነው ፕሮዲውስድ የሚሆነው? ሆርሞን ፕሮዲውስድ ባይ ግላንድ ማወቅ አለባችሁ። ብሬንን ፕሮቴክት ያደርጋል። ብሬንን ፕሮቴክት የሚያደርገው ስካሌተር ጥንት ነው፣ ስኩል የሚባል ማለት ነው። አራተኛው which nervous system control involuntary action like heart beating? ኮንትሮል የሚያደርገው የትኛው ነው? ኤ ሶማቲክ፣ ቢ አውቶኖሚክ፣ ሲ ሴንትራል፣ ዲ ፔሪፌራል። ትክክለኛ መልሱ የትኛው ነው? አውቶኖሚክ is the correct answer. አውቶኖሚክ ቢላለው ሲስተም ሬጉሌትስ ኢንቮሉንተሪ ፋንክሽንን ምን ያደርጋል? ሬጉሌት ያደርጋል። ጀስት ሄርት ቢት ዳይጀሽን አላ። ሶማቲክ ደግሞ ቮሉንተሪ መስልን ኮንትሮል ያደርጋል። ሴንትራል ደግሞ
include brain እና spinal cord ይይዛል። central peripheral ደግሞ peripheral central nervous system peripheral nervous system central nervous system ምንድነው? ብሬን እና ስፓይናል ኮርድን ይይዛል። ፔሪፌራል ደግሞ ሲኤንኤስን ከሊምብ እና ከኦርጋን ጋር ኮኔክት ያደርጋል ማለት ነው። ቢ ኢዝ ዘ ኮሬክት አንሰር። አምስተኛ ሪፍሌክስ አክሽን ኢዝ ኮንትሮልድ ባይ ኤ ብሬን፣ ቢ ስፓይናል ኮርድ፣ ሲ ሃርት፣ ዲ ላንግስ። መልሱ ሪፍሌክስ አክሽን ኮንትሮልድ የሚሆነው በስፓይናል ኮርድ ነው። How? Reflex arcs bypass the brain for quick response ማለት ነው። The brain poses conscious decision. So B is the correct answer. 27 from the renal system የመጣ ጥያቄ ነው። The functional unit of the kidney ቅድም አውርቻለሁ ስለ ኒውሮን is basic unit of or functional unit of the nervous system ብያለሁ። What about nephron? Nephron is a functional unit of kidney. ይህን ጥያቄ በዚህ ኮሜንት ላይ እንድጽፉ መጠየቅ ነበረብኝ። What is the main waste product excreted by the kidney? Main waste product excreted by the kidney ምንድን ነው? ዩሪያ ነው። ዩሪያ ነው። Urea is a nitrogenous waste from where? From protein metabolism ማለት ካርቦን ዳይኦክሳይድ ከፈለጋችሁ በምንድነው excreted የሚሆነው? It's not by kidney, it's excreted by lung. በላንግ ነው excreted የሚሆነው ካርቦን ዳይኦክሳይድ። ኦክሲጅን ወይም ግሉኮስ ደግሞ is not waste. ዌስቶች አይደሉም። ሲና ዲ ላለው 29ኛ which organ filter blade and remove waste? የትኛው ኦርጋን ብሌድን ፊልተር የሚያደርገው ዌስትን ደግሞ ሪሙቭ የሚያደርገው? ኤ ሊቨር፣ ቢ ኪድኒ፣ ሲ ላንግስ፣ ዲ ስቶማክ። ትክክለኛ መልሱ ኪድኒ። ኩላሊት የሚሸጡት መስራታችሁን ብትይዙ ይሻላችኋል። ኪድኒ ኩላሊት filter blade to remove toxins and excess water. So ኪድኒያችሁን ጠብቁ። ሁለት ኪድኒ ያለው ሁለት ኩላሊት አለ። እሱን የሚሸጡት ለፍቃኛችሁ ምናምን እናወራበታለን። ሊቨር ከፈለጋችሁ ሊቨር detoxify but doesn't excrete urine ሽንትን excrete አያደርግም። ሊቨር ቶክሲፋይ ያደርጋል እንጂ። 30ኛ what is the role of ADH? አንቲዲዩሬቲክ ሆርሞን ማለት ነው። ADH ማለት አንቲዲዩሬቲክ ሆርሞን ዩሪን ፕሮዳክሽንን ኢንክሪዝ ያደርጋል ይላል ኤ ላይ። ቢ ላይ ደግሞ ዩሪን ፕሮዳክሽንን ዲክሪዝ ያደርጋል ይላል። ሲ ላይ ፕሮቲንን ብሬክ ዳውን ያደርጋል ይላል። ዲ ላይ ሬጉሌት ብለድ ሹገርን ይቆጣጠራል ይላል። ትክክለኛ መልሱ ዩሪን ፕሮዳክሽንን ዲክሪዝ ያደርጋል። This is the correct answer. 31ኛ dialysis is used when which organ fails? የትኛው ኦርጋን ፌል ሲሆን ነው ዲያላይሲስ የምንጠቀመው? ኤ ሄርት፣ ቢ ሊቨር፣ ሲ ኪድኒ፣ ዲ ላንግስ። ትክክለኛ መልሱ የትኛው ነው? ኪድኒስ ፌል ከሆነ ዲያላይሲስን እንጠቀማለን ማለት ነው። ሌላኛው ከሪፕሮዳክቲቭ ሲስተም የመጣ ነው። 31ኛ where does fertilization occur in human? የት ነው ፈርቲላይዜሽን የሚከሰተው በሁማን? ኤ በዩትረስ፣ ቢ በኦቫሪ፣ ሲ በፋሎፒያን ቱብ፣ ዲ በቫጂና። ትክክለኛ መልሱ የትኛው ነው? Fallopian tube is the correct answer. Why fallopian tube? Fallopian tube
ዌር ስፐርም ኤግን ሚት የሚያደርግበት ሳይት ነው ፋሎፒያን ቱብ ማለት ነው። የወንድ ስፐርም እና የሴት ኤግ ሚት የሚሆንበት በፋሎፒያን ቱብ ላይ ነው። ዩተረስ ደግሞ ዩተረስ ማለት በአማርኛ ማህፀን ማለት ነው። ፌታል ዲቨሎፕሜንትን ሰፖርት ያደርጋል ዩተረስ። ሶ C is the correct answer. Which hormone stimulates sperm production? Sperm production stimulate የሚያደርገው የትኛው ሆርሞን ነው? A. Estrogen. Is it correct? It's not. Progesterone. C. Testosterone. D. Insulin. የትኛው ነው? Testosterone is correct answer. Why testosterone is produced in testes and the drive sperm production in drive ያደርጋል። እሱን አዙ ኤስትሮጂን ካላችሁ ኤስትሮጂን ደግሞ ፊሜል ሆርሞን is a female hormone ነው። a hormone stimulate sperm production. So C is the correct answer. 33ኛ the male reproductive organ that produce sperm is የትኛው ነው? A. testes, B. ovary, C. uterus, D. prostate. ይሄን ይመለሰ የሜል ሪፕሮዳክቲቭ ኦርጋን ነው። ከዛ ስፐርሚን ፕሮዲውስ የሚያደርገው ቴስቴስ ነው አይደል? ነው። እንዳታፍሩ ስሩ። ቴስቴስ ማለት እንቁላል ፕሮዲውስ ስፐርሚን እና ቴስቶስትሮንን ፕሮዲውስ ያደርጋል ቴስቴስ። ኦቫሪ ደግሞ ኤግን በፊሜል ላይ ኤግን ፕሮዲውስ ያደርጋል። ኦቫሪ ፕሮዲውስ ኤግ ኢን ፊሜል። ቴስቴስ ፕሮዲውስ ስፐርም ኤንድ ቴስቶስትሮን ኢን ሜል። ኦኬ which hormone regulate menstrual cycle? የትኛው ነው? A. insulin, B. thyroxine, C. estrogen, D. adrenaline. C is the correct answer. እንዴት ነው ነገሩ? ኤስትሮጂን እና ፕሮጀስትሮን menstrual cycling ምን ያደርጋሉ? regulate ያደርጋሉ። So C is the correct answer. ስኬሌታል ሲስተም የመጣው ጥያቄ ደግሞ 35ኛ which bone protects the brain? ብሬንን ፕሮቴክት የሚያደርገው ቦን የትኛው ነው? A. femur, B. skull, C. rib cage, D. pelvis. ትክክለኛ መልሱ የትኛው ነው? skull is the correct answer. ብሬንን ፕሮቴክት የሚያደርገው ምንድነው? ስኩል ነው፣ ጭንቅላት is a bony structure ነው። ስኩል ምንድነው ካላችሁ it is bony structure ነው። that enclose ያደርጋል ብሬንን እና ፕሮቴክት ያደርጋል ማለት ነው። so B is the correct answer. A ያለው a femur it is a thigh bone ነው። longest bone ምንድነው? ፊሜር ነው። it's a thigh bone. ሪብ ኬጅ ደግሞ የጎድን አጥንት ማለት እንችላለን በአማርኛ። ያ ደግሞ ህርትንና ላንግን ፕሮቴክት ያደርጋል። ፔልቪስ ደግሞ መንገድ አጥንት ማለት እንችላለን በአማርኛ። ሰፖርት ዘ ሎየር ቦንን ሰፖርት ያደርጋል። ሶ ቢ ዘ ኮሬክት አንሰር። 36ኛ ዋት ዘ ፋንክሽን ኦፍ ሬድ ቦን ማሮ? ሬድ ቦን ማሮ ፋንክሽኑ ምንድን ነው? ኤ ስቶር ፋት፣ ቢ ፕሮዲውስ ብሌድ ሴል፣ ሲ ፕሮቫይድ ኪሽኒንግ፣ ዲ አብዞርብ ሾክ። ትክክለኛ መልሱ ብሌድን ፕሮዲውስ ያደርጋል የሚለው ትክክል ነው ማለት ነው። ሬድ ቦን ማሮ ፕሮዲውስ ብሌድ ሴልን ፕሮዲውስ ያደርጋል። የላው ማሮ ሬድ ቦን ማሮ ሬድ እና የለው ምንድነው? ፋትን ስቶር ያደርጋል። ፋትን ስቶር የሚያደርገው የላው ማሮ ነው።
ፕሮቫይድ ኩሽኒንግ ደግሞ ምንድን ነው? ካርትሌጅ በምለው ትይዛላችሁ ማለት ነው። which type of joint allows the greatest range of movement? የትኛው የጆይንት አይነት ነው ግሬቴስት ሬንጅ ኦፍ ሙቭሜንትን አለው የሚያደርገው? ሂንገር ጆይንት፣ ቢ ቦል ኤንድ ሶኬት ጆይንት፣ ዲ ፒቮት ጆይንት፣ ዲ ፊክስድ ጆይንት። ትክክለኛ መልሱ ቦል ኤንድ ሶኬት ጆይንት ኢዝ ዘ ኮሬክት አንሰር። ዋይ? ያው ቦል ማለት ኳስ እና ሶኬት ጆይንት እንላለን። ያ ምንድነው? ለምሳሌ ትከሻ እና የሂፕ ላይ ያለው አለው 360 ዲግሪ ሮቴሽን አለው ስለሚያደርግ ኢትስ ግሬቴስት ሬንጅ ማለት እንችላለን ማለት ነው። ይህ ሂንጌጅ ጆይንት ደግሞ ምንድነው? ለምሳሌ ኒ ላይ ያለው ወይ ኢልቦው ላይ it move in በዋን ፕሌን ብቻ ስለሆነ it's not greatest። ፒቨት ጆይንት ደግሞ የት ላይ ያለው ጆይንት ነው? በኔክ ላይ አንገት ላይ ያለው ጆይንት ነው። it አለው ሮቴሽን አለው ያደርጋል። ፊክስ ጆይንት ደግሞ ተለዋዋጭ ያልሆኑ ጆይንቶች ናቸው። ያ ደግሞ ምንድነው? ፊክስድ ጆይንት የምንለው አሁን ስኩል ሱቸር በጭንቅላታችን ፕሮቴክት የሚያደርገው ቦን ማል ላይ የሚወጣ ማለት ነው። ያ ደግሞ ኢሙቪብል ነው፣ አይንቀሳቀስም ማለት ነው። ሶ ግሬቴስት ሙቭሜንት አለው 360 ዲግሪ ሮቴሽን አለው ቢላ ያለው ነው ማለት ነው። 38ኛ ሎንግስት ቦን ኢን ዘ ሁማን ቦዲ ኢዝ ኤ ሁመረስ፣ ቢ ቲቢያ፣ ሲ ፊመር፣ ዲ ራዲየስ። ትክክለኛ መልሱ ፊመር ነው። ሎንግስት ቦን ብዬ አውርቻለሁ ላይ በሰራሁት ጥያቄ። ፊሜር ከሂፕ ጀምሮ እስከ ኒ ያለው ኢቭን የቁመታችን 1/4ኛን ይይዛል ማለት ነው። ሌላኛው ሁመረስ ያው የእጅ አጥንት ነው። ያ አፐር አርም ቦን ነው። ቲቢያ ደግሞ ላርጀር ሺን ቦን ነው። ሶ ሲ ዘ ኮሬክት አንሰር። 39ኛ ዋት ሚነራል ኢዝ ኤሴንሻል ፎር ስትሮንግ ቦን? ለስትሮንግ ቦን ኤሴንሻል የሆነው ሚኔራል የትኛው ነው? ኤ አይረን፣ ቢ ካልሽየም፣ ሲ ሶዲየም፣ ዲ ፖታሽየም። ትክክለኛ መልሱ ካልሽየም ይሆናል ማለት ነው። ዋይ? ካልሽየም ስትሬንግዝ ቦንና ቲዝን ያጠነክራል። ካልሽየም ማለት ነው። ካልሽየም የሚባል ሚኔራል ቦንና ቲዝን ያጠነክራል። ዋተቦት አይረን? አይረን ብረት ነው። ያ ደግሞ ለሄሞግሎቢን ያገለግላል። ሶዲየም ደግሞ ሶዲየም እና ፖታሽየም ፍሉድና ነርቭን ይቆጣጠራሉ ማለት ነው። ፍሉድና ነርቭን ሬጉሌት ያደርጋሉ። ሶ ቢ ዘ ኮሬክት አንሰር። 41ኛ ስንመጣ ከመስኩላር ሲስተም የሚመጣ ጥያቄ ነው። which type of muscle is under voluntary control? ኤ ስሙዝ መስል፣ ቢ ካርዲያክ መስል፣ ሲ ስካሌታል መስል፣ ዲ ኢንቮሉንተሪ መስል። ትክክለኛ መልሱ የትኛው ነው? ስካሌታል መስል ሲላለው ትክክለኛ መልስ ነው። ስካሌታል መስል ያ ማለት የአጥንት ጡንቻ፣ የአጥንት ጡንቻ በአማርኛ። ያ እንዴት ነው? አታች ቱ ቦንስ እንደ ኮንትሮል የሚያደርገው ኮንሲሽየስሊ ነው። ሶ ሲ ኢዝ ኮሬክት አንሰር። ቮሉንቴሪ ነው ኮንትሮል የሚያደርገው ኮንሲሽየስሊ ማለት ነው። ሶ ሲ ኢዝ ኮሬክት አንሰር። ስሙዝ መስል የለስላሳ ጡንቻ ነው። ያ ለምሳሌ በጂአይቲ ላይ ነው ሞስትሊ ስሙዝ መስል፣ በኢንቴስታይን ላይ ምናምን። ካርዲያክ ደግሞ የልብ ጡንቻ ማለት ነው። ልብ ላይ ያለው ጡንቻ ያ ደግሞ ኢንቮሉንተሪ ነው። ስሙዝም ኢንቮሉንተሪ ነው፣ ካርዲያክም ኢንቮሉንተሪ ነው። ያን መለያት አለባችሁ። ዲ ላለውም ያው ኢንቮሉንተሪ ይላል። ሶ ስካሌታል መስል ብቻ ቮሉንተሪ ኮንትሮል ነው ማለት ነው። ሶ ሲ ኢዝ ኮሬክት አንሰር። 42ኛ
The muscle that works opposite to the biceps is ያው መስሎቹን ከቻላችሁ የተወሰነውን ማወቅ አለባችሁ። የእጅ መስል ስፖርት ጂም የሚሰራ ጀስት ላይክ ሚ ማለት ትችላላችሁ። ፎቶውን እንዳታዩ ብቻ ጂም የሚሰራ አለ። ባይሴፕስ፣ ትራይሴፕስ። ባይሴፕስ ማለት እጁ በፊት ለፊት ሲያብጣለው ጡንቻ ማለት ነው። ጀስት ማለት ጂም የሚሰራ አልኩት በሁሉም አለ። ባይሴፕስ እና ትራይሴፕስ በሁሉም ሰው አለ። ግን ጂም በሚሰራ ሰው ላይ ጎሎ ስለሚታይ ነው እንደዛ አልኳችሁ። ሶ ትክክለኛ መልሱ የባይሴፕስ ኦፖዚቱ ትራይሴፕስ ነው፣ የኋለኛው የእጅ ጡንቻ ማለት ነው። ሶ ኤ ኢዝ ኤ ኮሬክት አንሰር። 43ኛ ምንድን ነው? which protein is responsible for muscle contraction? መስላችን ኮንትራክት እንዲሆን ኃላፊነትን የሚወስደው ፕሮቲን የትኛው ነው? ኤ ኬራቲን፣ ቢ ኮላጂን፣ ሲ አክቲን እንደ ማዮሲን፣ ዲ ሄሞግሎቢን። ትክክለኛ መልሱ አክቲን እና ማዮሲን ናቸው። ለምን? አክቲን እና ማዮሲን ምንድን ነው? ኢትስ ኤ ፊላሜንትስ ላይ ፓስት ኢች አዘር ዱሪንግ ኮንትራክሽን ማለት ነው። ኬራቲን ከፈለጋችሁ ኬራቲን ኢዝ ፎር ሄር ወይም ለጥፍር ወይም ለፀጉር ነው። ኮላጂን ደግሞ ቲሹ ስትራክቸርን ፕሮቫይድ ያደርጋል ማለት ነው። ሶ ሲ ዘ ኮሬክት አንሰር። ዋት ዘ ፋንክሽን ኦፍ ቴንዶንስ? የቴንዶን ፋንክሽኑ ምንድን ነው? ኤ ኮኔክት ቦን ቱ ቦን። ቦንና ቦንን ኮኔክት የሚያደርገው ምንድን ነው? ሊጋሜንት ነው። ኤ ኢዝ ኖት ኮሬክት። ቢላለው ኮኔክት መስል ቱ ቦን። መስልና ቦንን ኮኔክት የሚያደርገው ደግሞ ምንድን ነው? ቴንዶን ነው። ሶ ቢ ኢዝ ኤ ኮሬክት አንሰር። አጥንትንና አጥንትን ለምሳሌ የእግር አጥንትና የፔልቪክ አጥንትን የሚያገናኘው ምንድነው? ሊጋሜንት ነው። መስልና መስል አሁን ከቦን ጋር ይገናኝለ ሁለቱንም የሚያገናኘው ቴንዶን ነው ማለት ነው። በዛ ማስ ትችላላችሁ። which disease is caused by deficiency of vitamin C? በቫይታሚን ሲ እጥረት የሚመጣው በሽታ የትኛው ነው? ከዲዚዝ እና ዲስኦርደር የመጡ ጥያቄዎችን እንሰራለን። አሁን ደግሞ በቫይታሚን ሲ ዲፊሽንሲ የሚመጣው በሽታ ምንድን ነው? ኤ ስካርቪ፣ ቢ ሪኬት፣ ሲ ቤሪቤሪ፣ ዲ አኒሚያ። ትክክለኛ መልሶ የትኛው ነው? ስካርቪ ኢዝ ዘ ኮሬክት አንሰር። ስካርቪ ካውዝድ ባይ ቫይታሚን ሲ እጥረት ይመጣል። ያ ደግሞ ሊዲንግ ቱ ብሊዲንግ ጋሙ ብሊድ እንዲሆን ጀስት። ሌላኛው ደግሞ ፑር ዋውንድ ሂሊንግን ያመጣል ስካርቪ። ያ ደግሞ በምንድን ነው ካውዝድ የሚሆነው? በዲፊሽንሲ ኦፍ ቫይታሚን ሲ ነው። ሪኬት ደግሞ ዳይቱ ቫይታሚን ዲ ዲፊሽንሲ ነው። ሪኬት የምትይዙት በቫይታሚን ዲ እጥረት ነው ሪኬት የሚመጣው ማለት ነው። ስካርቪ ቫይታሚን ሲ፣ ሪኬት ቫይታሚን ዲ፣ ቤሪቤር ደግሞ ሪዛልት ፎር ቫይታሚን ቢ1 ዲፊሽንሲ ወይም ቲያማይን ዲፊሽንሲ በዛ ማዝ ትችላላችሁ። አኒሚያ ደግሞ ኦፌን ካውዝድ ባይ በአይረን ዲፊሽንሲ ነው ማለት ነው። ያዛችኋል። ስካርቪ በቫይታሚን ሲ፣ ሪኬት ቫይታሚን ዲ፣ ቤሪቤሪ በቫይታሚን ቢ1 ኦር ቲያማይን ማለት ነው። አኒሚያ ደግሞ በአይረን ዲፊሽንሲ ይመጣል ማለት ነው። 47ኛ ማሌሪያ ኢዝ ትራንስሚትድ ባይ። ማሌሪያ በምንድን ነው የሚተላለፈው? ኤ ኮንታሚኔትድ ዋተር፣ ቢ ሞስኩቶ ባይት፣ ሲ ኤርቦርን ድሮፕሌት፣ ዲ ዳይሬክት ኮንታክት። ኤን ኮሜንት ላይ መልሱን እንፈልጋለሁ። ምክንያቱም ባለፉት ቪዲዮዎች ላይ በአሪፉ
አስረድቻለሁ። ስለ ማሌሪያ በምን እንደሚመጣ በምን ትራንስሚትድ እንደሚሆን ያው ስላወራው መልሱን ኮሜንት ላይ አስቀምጡልኝ። በዛው ምን ያህሎቻችሁ ኦንላይን ላይ ሆናችሁ እየተከታተላችሁኝ እንደሆነ ለማወቅ ያክል ኮሜንት ላይ ሳጽፉ እንዳይቀሩ ላይክ ማድረጋችሁ ደግሞ እንዳይረሳ። 48ኛው ዋት ካውዝ ዲያቤትስ ሜልተስ። ዲያቤትስ ሜልተስን ካውዝ የሚያደርገው ምንድን ነው? ኢንሱሊን ላክ ኦፍ ኢንሱሊን ኦር ኢንሱሊን ሬዚስታንስ፣ ቢ ኤክሰስ ግሮዝ ሆርሞን፣ ሲ ላው ካልሽየም ሌቨል፣ ዲ ሃይ ኮሌስትሮል። ኤ ነው መልሱ። ኤ ነው ማለት ነው። ምክንያቱም ያው ዲያቤትስ ያው በሁለት ይከፋል። ታይፕ 1 ዲያቤትስ ምናምን እሱን ከፍ ስትሉ ትማሩታላችሁ። ታይፕ 2 እና ታይፕ 1። ታይፕ 1ኑ ፓንክሪስ ፌል ቱ ፕሮዱስ ኢንሱሊንን ፕሮዱስ ማድረግ ካቃተው የሚመጣ ነው። ታይፕ 2 ደግሞ በዲ ቢካም ኢንሱሊን ሬዚስታንስ በሚል ትይዛላችሁ። 49ኛው ዊች ማይክሮ ኦርጋኒዝም ካውዝ ቱበርክሎሲስ፣ ቲቢን የሚያመጣው ማይክሮ ኦርጋኒዝም የትኛው ነው? ቫይረስ ነው? ባክቴሪያ ነው? ፈንገስ ነው? ፕሮቶዞን? ይህን ቀድማችሁ ስሩ። መልሱ ግን ባክቴሪያ ነው። ባክቴሪያ ኢዝ ኮሬክት አንሰር። ባክቴሪያ ካውዝ ቱበርክሎሲስን ካውዝ አደረጋል። ቲቢ ካውዝ ባይ ማይክሮባክቴሪያ፣ ቱበርክሎሲስ ይመጣል። ቫይረስ ምን ምን እንደሚያመጣ አውርቻለሁ በመጀመሪያዎቹ ቪዲዮ። ፈንገስ ምን ምን ካውዝ እንደሚያደርግ፣ አትሌትስ ፉድን ካውዝ አደርጋለ። ፕሮቶዞን ደግሞ ምን ካውዝ እንደሚያደርግ በመጀመሪያዎቹ ሰርቼ ይላችኋለሁ። እዩት እዩ። እና 50ኛ a person with blade type AB can receive blade from AB blade type AB ከሆነ የሆነ ፐርሶን ደምን ከምን አይነት ታይፕ ነው የሚቀበለው? ኦንሊ ከኤቢ ነው። ኤቢ ኦ ኦንሊ ኦ። ትክክለኛ መልሱ ከሁሉም ይቀበላል። ዩኒቨርሳል ሪሴፕተር ማለት ትችላላችሁ። ኤቢን ኦን ደግሞ ብሌድ ታይፕ ኦ ደግሞ ዩኒቨርሳል ዶነር ማለት ትችላላችሁ ማለት ነው። የመጨረሻኛው ኮንተንት ከኑትሪሽን ኤንድ ሄልዝ ነው። 51ኛ ምንድን ነው የምለው? ዊች ኑትሪየንት ኢዝ ዘ ቦዲ ሜን ሶርስ ኦፍ ኤነርጂ። የቦዲ ሜን ሶርስ ኦፍ ኤነርጂ የትኛው ነው? ኤ ፕሮቲን፣ ቢ ፋትስ፣ ዲ ሲ ካርቦሃይድሬት፣ ዲ ቫይታሚን። ትክክለኛው መልሱ ካርቦሃይድሬት ይሆናል ማለት ነው። ካርቦሃይድሬት ብሬክ ዳውን ኢንቱ ግሉኮስ፣ ከዛ ፕራይሜሪ ኤነርጂ ሶርስ ማለት እንችላለን። ፕሮቲን ደግሞ በዲ ቲሹ ቡይልድ ቲሹን ቡይልድ ያደርጋል። ፋት ደግሞ ኤነርጂን ስቶር ያደርጋል። ቫይታሚን ደግሞ ሜታቦሊዝምን ሰፖርት ያደርጋል ማለት ነው። 52ኛው ዋት ዘ ፋንክሽን ኦፍ ዲተሪ ፊበር። የዳይተሪ ፋይበር ፋንክሽኑ ኤ ፕሮቫይድ ኤነርጂ፣ ቢ ኤድስ ዳይጀሽን ኤንድ ፕሪቨንት ኮንስቲፔሽን፣ ሲ ቢልድስ ማስል፣ ዲ ስቶር ፋት። መልሱ ቢ ነው ማለት ነው። ዋይ ኤክስፕላኔሽኑን ስናይ 5 year adds bulk to stool and promote boil ሙቭሜንትን ፕሮሞት ያደርጋል። ፕሮቫይድ ኤነርጂ የሚለው ደግሞ ያ ከካርቦሃይድሬት እና ከፋት ነው ካም ፍሮም ካርቦሃይድሬት ኤንድ ፋት እና 53ኛ ዊች ቫይታሚን ኢሴንሻል ብሌድ ክሎቲንግ። ለብሌድ ክሎቲንግ ኢሴንሻል የሆነው የትኛው ነው? ቫይታሚን ኬ ነው። ቫይታሚን ኬ ኢዝ ኮሬክት አንሰር። ቫይታሚን ኬ ማለት ክሎቲንግ ፋክተርን እናደርጋል አክቲቬት ያደርጋል። ኦኬ። ቫይታሚን ኤ ደግሞ ቪዥንን ሰፖርት ያደርጋል። ቫይታሚን ቢ12 ደግሞ ሬድ ብሌድ ሴል ፕሮዳክሽንን ኤድ ያደርጋል። ቫይታሚን ሲ ደግሞ ኢሙኒቲን ቦስት ያደርጋል ማለት ነው። ይህን ካዛችሁ በቂ ነው። እና 54ኛ a lack of iron in the diet can lead to
ቅድም አውርቻለሁ። አይረን ዲፊሽንሲ ምን እንደሚያመጣ አኒሚያን አመጣል። ሶ አኒሚያ ኢዝ ዘ ኮሬክት አንሰር። ያው ቅድም አውርቻለሁ። አይረን ዲፊሽንሲ አኒሚያ ካውዝ አኒሚያ። ስካርቪን ደግሞ ምንድነው አልኩት? ቫይታሚን ሲ ዲፊሽንሲ ብያለሁ። ሪኬት ቫይታሚን ዲ ዲፊሽንሲ ብያለሁ። ጎይቴርን አላወራም። ጎይቴር የአዮዲን ዲፊሽንሲ ነው። ከዛ ታይሮይዱ ያብጣል ማለት ነው። ጎይቴር ማለት እንደዛ ነው። ዊች ሚኔራል ኢዝ ኢምፖርታንት ፎር ነርቭ ኤንድ መስል ፋንክሽን? ቅድም አወራዋ። ሁለት ሚኔራሎችን ፖታሽየም ኤንድ ሶዲየም ለነርቭና መስል ፋንክሽን ይጠቅማሉ። ሶ ፖታሽየም ኢዝ ኮሬክት አንሰር። ፖታሽየም ነርቭ ኢምፓልስን ኢሬጉሌት ያደርጋል። መስል ኮንትራክሽን እሱን ማወቅ አለባት። ካልሽየምን ቅድም ምንድን ነው አልኩት? ለቦን ስትሬንግዝ ይጠቅማል። አይሬን ደግሞ ኦክሲጂንን ኬሪ ያደርጋል። ዚንክ ደግሞ ኢሙኒቲን ሰፖርት ያደርጋል። ሶ ሲ ኢዝ ኤ ኮሬክት አንሰር። እና ስላዳመጣችሁኝ ያመሰግናለሁ። ያም ብሎን ስሩ። ኦልሞስት ባዮሎጂ በጣም ብዙ ጥያቄ ሰርቼላችኋለሁ። ጊዜ ሰጣችሁ ሁሉንም ቢታዩ ይጠቅማችኋል። እና ቪዲዮዎች ጥያቄዎቼ ለሁሉም ተማሪ እንዲደርስ ለእኔም ደግሞ ብዙ ቪው እንዲኖር ላይክ እና ሰብስክራይብ ማድረጋችሁ እንዳረሱ። መልካም የጥናት ጊዜ። ወዳችኋለሁ። ሃቭ ናይስ